الله بقرآن نقرنا المكنياتون بقصا بكلم ليتوم بزي نقرش حاجين تناقرشان متلو كاللاجو مرحبا جمالن بزي دقفشان متلو كاللاجو جمالن اندمان نمسو يتعال دكتور اندمان نمسو عمت يتعال دكتور نو نيلانشي من ناقرو አንቺ ነሽ ለራስሽ ማኔ እዚህ ጋር ራሴ ስናገር ራሴ ወክዬ ነው የምናገረው ዶክተር ፕሮፌሰር ዶክተሩም ተናገረኛል እኔ ያልተናገርኩትም አላውቀውም ለማንኛውም እኔ ሐጂ አወል ራሳቸው ነው በቪዲዮ የተናገሩት መስረጃ አለን ራሳቸው ሐጂ አወል የተናገሩት እዚህ ጋር ሐጂ አወልን ምን ብላ እንደተናገረች መጀመሪያ እንስማ እንሄድበታለን እያንዳንዱ ከነ ሐጂ አወል የተናገሩትን ጨምር መስማት አለባችሁ ኦኬ ሐጂ አወል የተናገሩትን ማለት ነው ይሄ ነው ሐጂ አወል ስለሷ የተናገሩት ዴታችሁ የኔ ልጆች ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ አላህ ይጠብቃችሁ እንግዲህ እቺ ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው ወንድማችን ሐላል የሚባል ሚዲያና እንደዚሁም ከባልደረቦቹ በኔ ላይ ያመጡትን የመከራና ከባልደረቦቹ ሲሉ ማን ናቸው እነማን ናቸው እነማን ናቸው ማን ነው እሱን ቤቱ የጋበዘችው ቀን ሐጂ በውስጥ ጽፈውላት ስንቴ ደጋግመው ጽፈዋል ሐጂ ሲመጡ ይሄን ነገር እዚሁ እኔ ጋር ተጠይቋቸዋላችሁ በተደጋጋሚ ጽፈውላታል ይሄን ግለሰብ ተይ በኔ ደረሰ ሊነግሯት ኢግኖር ነው ያረጋቻቸው ሐጂ አይዋሽም ትልቅ ሰው ናቸው እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ሲገባ ከሐላል ጋር መስራት ሲጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሃይ በይኝ አናግሪኝ ብዬ አድርጌላት ነበረ ሐሙስ ታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት ድምጽ እስካሁን አልሰጣችኝ ድምጽ አልመለሰችላቸውም አያችሁ እኔ ስለማቅ ነው እያየች ኢግኖር እንደምታረግ በዋትስአፕም ሌላውም ሰው ሲጽፍላት ኢግኖር እንደምታረግ ሁላችሁም ታውቁታላችሁ በዚህ ላይ አንናገርም የፈለገችው መርጣ ነው የምትመልሰው ሳምንት ደግሞ ሙቤጋ በኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል አሁን ግን እንደ አዲስ ያው የተካሄደ ይገኛል ብዙ በደል ነው የተደረገብኝ አይለቀቅም የተባለ ቪዲዮ ለቆብኛል አይለቀቅም ብሎ የሰሩት ቪዲዮ ለቆብኛል ይሄን ነገር እንደዚህ ሐጂ ላይ ያረጋ ኢቭን እንኳን እሷ ለሐቅ ብትቆም ኖሮ የሐጂ የለቀቀውን ቪዲዮ ታስጠፋው ነበር አጥፋይን ቪዲዮ አባትህ ናቸው ትልቅ ናቸው ተው አንቱ ቤቷ ቁጭ ብሎ አንተ ያለ የናቀሰ ያወራቸው እነዚህ አባታችን ትልቅ ሰው በእነሱ ላይ ደግሞ የደረሰውን በደል ዛሬ እኔ በማታ ቪዲዮ ሰራላችኋል 72 ሰዓት ሰጥቷታል ለሚስየው አልመልስም ብላለች እሺ ኡስታዝ አስገባለሁ ና ያው እኔ ኡስታዝ ስለሆነ ሪስፔክት አድርጌ አስገባዋለሁ አንዳንድ በጣም ጽፎልኛል ለሌሎቹ አላስገባችሁ ማለሽ ከዛ እንሄዳለን በዚህ ነገር ላይ ሙቤ ታችልሁን እንዴ ሀቢቢ አብሽር ሀቢቢ አብሽር እኔ አንተ ስለሆንክ ነው በዚህ ነገር ላይ ያው ያስገባው እንጂ ማንንም አላስገባም በዚህ ነገር ላይ ኡስታዝ እዛ ጋር የተናገሩት ነገር በዚህ ላይ ረድ መስጠት አለብን ኡስታዝ አንተም ሻሂር ነህ እኔ እናንተን አከብራለሁ ኡስታዞቼ ናችሁ በመትመክሩኝ አንድ እናንተን ነገር አልጥስም አክብራችኋለሁ እዚህ ጋር ትልልቅ ኡስታዞች አሉ አልነበሩም ትናንትና ማታ ሙባረክ ይሄን ነገር እሺ መርሐባ ሰማን ወጣን ምትመክሩኝ ነገር ላለው ግን ዛሬ ትናንትና እዛ ጋር ሰብስባ ስለኔ ስታወራ የነበረው እሷ እንደዚህ አንገቷን ደፍታ ሌላው እዛች ጋር ሲሰድብ አጀማመሩ ቪዲዮ ላይ እኔ ስለሌላ ሰው እዚህ ቤት ላይ ስም ሊነሳ አልፈልግም አለች ታዲያ እዛች ጋር ቁጭ ብሎ የኔን ስም ሲያነሱ የነበረው አፏን ዘግታ ዝም ብላ ቁጭ ብላ በቃ ልክ የኔ ስም እንደዚህ አንገቷን ደፍታ ትሰማ ነበር ሳይሆን ነው ኡስታዝ ቪዲዮ አለ ነገሩ እንዴት መሰለህ ሙቤ ነገሩ እኔ አላነሳም እናንተ ሂዱበት ነው እኮ እናንተ ሂዱበት በሉ በቃ ይሄ ነው ነገሩ እንደዛ ነው እያየን እኮ ነው ቁጭ ብለን እኔ አላነሳም እናንተ ላስላስ አርጉ እናንተ ሂዱበት እነ ዶክተር
እነ የድሬ ዱርዬ እናንተ አንድ ከተማ አይደለም ያሉት። ከዛ ቤት ና አለችው። ኒካሰሩ አየር ላይ ነው ኒካሰሩት። ቤት መጣ። የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም፣ አያነሳም፣ ስልክ አያነሳም። በቃ ኒካዬን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጣራ የሚገርም እዛው ዱባይ ሌላ ሚስት አለችው። እሷ እንትን ናት። እንደገና ደግሞ አገር ቤት ደግሞ ኦሪጂናል ሚስት አለችው፣ የመጀመሪያ ሚስቱ። ዱባይም አብሯት የሚኖር ደግሞ ሌላ ልጅ ናት። ያቺ ልጅ አታውቅም። ሰለምቴ ናት። አሁን ምንድን ነው እንደዚህ አይነት ሰዎች መስበር? ምንድን ነው የምትጠቀመው? ሰለምቴ ናት። ምንድን ነው አንተ የምትጠቀመው? ገና ለገና ማለት ነው። ከዛ በኋላ ዞሮ ብሎ አያትም። እና አንድ ሰው ነይቶ እፋታለሁ ብሎ ነይቶ ከመጣ ያው ዚና ነው፣ ምንም ልዩነት የለውም። ምክንያቱም ጊዜያዊ ጋብቻ የሚባል ነገር ወይም ደግሞ የሙጣ ኒካ የሚባለው ነገር ወይም ደግሞ የቴምፖራሪ ማሬጅ የሚባለው ነገር በኢስላም የተከለከለ ነው። ከዛ አንጻር ነው እንግዲህ ይህን ይመስላል። ኡስታዝ ባረከላሁ ፊክ ወላሂ ዑምረክ ኢንሻአላህ ሐፈዘከላህ ወራክ። ኡስታዝ እንግዲህ ያለ ተሰለፈውን ሰምታችኋል። አጂ ያወራንበት ድምጽ እርሱ ከሌድ ማይረጅ አንድ ቀን ነው አፈን ይከፍላለሁ እንዴት ይከፍላለሁ? ለምስኪን ለመርዳት እኔ አጥሚያ መሰፈራይ ሊፈር እንጂ እንዴት ይከፍላለሁ? ምናምን አልኩት። አሸንፎ አስመጣ ያለው እርሱ አልሄድም ብሎ ከመጣኝ በኋላ ሳኔ የሚባል ሰው አዘጋጅተዋል። መኪና ዘር የትግራይ ለመራገፍ ነበሩ። ተራገፉ በኋላ መኪናው ይዞኝ ወደ ቤታቸው ይሄዳል። እሺ የሰው ቤት ተወዝቧል። በማግስቱ ገዝተን እየሰማሽ ነው ታዲያ? ዋሽቻለሁ። እኔና ሀጂ አላወራንም። እሺ አሁን ጥያቄ አለ። ያወራኸው መቼ ነው? ቀኑን አሳየኝ። ቀኑን አሳየኝ። ይርከዳርክበትን ቀን አሳየኝ። እሺ ቴንክ ቀኑንም አሳየኝ። በመረጃ ነው። እንዲህ አይነት ማለት እንደዚህ አይነት የሰለጠነ ጥያቄ አዳምጪ። ቀስ በይ። መጀመሪያ ልጅ አክብሬ ነው የማወራው ያለው። አንቺን እኮ ማስወጣት ቀላል ነው። አክብሬ እየጠየቅኩሽ እያወራሁሽ ነው። ቀኑን አሳየኝ። በጣም የሰለጠነ ሰው ጥያቄ ነው። ቀኑን ላሳይሽ። ጉዳዩ ከመጀመሪያው ሲፈጠር ነበርኩኝ። ገባህ አይደለ? ለሐቅ ነው። እኔ ምነውር አውቃለሁ። በደንብ ብዙ ከይር ስራ ሰርተናል አብረን። ግን ጉዳዩ ችግር የለም ተዘጋሚ ይዝጋ፣ ችግር የለም። አይዘጋበትም። ዝም በይ አይዘጋበትም። ይኸውልሽ ባንዴ ምን ይላል 22 በ23ኛው ሰላም አለይኩም ሀጂ አልኳቸው። ኦኬ 22 በ23 ደወልኩላቸው። የሚገርማችሁ ነገር ሪከርዱን አጥፍተውታል፣ የላኩልኝን ማለት ነው። ይኸው እዚህ ጋር የደለቱትን እዩ። ኦኬ ከዛም በኋላ ይኸውልሽ ሀጂ በነጋታው ማለት ነው በነጋታው 22 ከ05 ደወሉልኝ። ቅድም ያሰማዋችን ሪከርድ ማለት ነው። ለአንድ ሰዓት አክል ሰማዋቸውና ሀጂ እኔ መንገድ ላይ ነኝ፣ ከልቤ እንዳዳምጣችሁ ቤት ስገባ ልደውል ወይ አልኳቸው። አዎ አሉኝና ይኸውላችሁ 22 ከ05 ቤት ልክ እንደገባው 22 ከ19 ላይ ደወልኩላቸው። 22 ከ37 ላይ ደወልኩላቸው፣ አላነሱልኝም። ሀጂ ግን ያሉት ለኔ ስደውል አላነሳልኝም፣ ሳያወራኝ እኔ ላይ ፈርዱብኛል። እንኳን አለማንሳት ቀርቶ አውርቻቸው ለአንድ ሰዓት አክል ከዛም በኋላ ቤት ልግባ ብያቸው አሰማችኋለሁ። ድምጹንም ቤት ስገባ